የደም ግፊት በሽታ የደም ግፊት በሽታ ምንነት? አንድ አዋቂ ሰው የደም ግፊት አለበት የሚባለው በትክክለኛ የግፊት መለኪያ መሳሪያ እና በትክክለኛ ጊዜ የደም ግፊቱ ተለክቶ ግፊቱ ከ140 በ90 እና ከዛም በላይ ሲሆን ነው። ወይም የደም ግፊት ልኬት በሁለት በተለያዩ ጊዜያት ተለክቶ ግፊቱ ጤናማ የሚባለውን ደረጃ ካለፈ አንድ ሰው የደም ግፊት በሽታ እንዳለበት ያመለክታል። የደም ግፊት በሽታ መንስኤዎች የደም ግፊት በሽታ አሁን እስካለንበት ዘመን ድረስ 90% ያህል መንስኤው ይህ ነው ተብሎ በትክክል አልታወቀም። ይሁን እንጂ የተለያዩ ምክንያቶች ለበሽታ ሊያጋልጡና አስተዋጽኦ ሊኖራቸው ይችላል ተብሎ የሚጠቀሱ አሉ። እነርሱም ከመጠን በላይ መወፈር፣ ቦዲ ማስ ኢንዴክሳቸው ከ25 ኪሎ ግራም ፐር ሜትር ስኩዌር እና ከዛም በላይ፣ የስኳር በሽታ፣ ሲጋራ ማጨስ፣ ከፍተኛ ጨው የበዛበትን ምግብ መመገብ፣ ብዙ አልኮል መጠጣት፣ ጭንቀት፣ የዕድሜ መግፋት፣ ስነ ባህሪ፣ የኩላሊት በሽታ እና ሌሎችም ናቸው። የደም ግፊት በሽታ ምልክቶች ምንም ምልክት አለማሳየት፣ የልብ ቶሎ ቶሎ መምታት፣ የአይን ብዥታ፣ የደረት ውጋት፣ የአንጎል ውስጥ የደም መፍሰስ፣ የአንገት አካባቢ መጨማደድ ስሜቶች መኖርና ወዘተ። የደም ግፊት በሽታ መዘዞች ስትሮክ፣ የልብ ድካም፣ የኩላሊት መድከም፣ የአይን ህመም፣ በመጨረሻም ለሞት ሊያደርስ ይችላል። የደም ግፊት በሽታ ለመከላከል መወሰድ ያለባቸው ጥንቃቄዎች ቅባት ነክ ምግቦችን በመቀነስ አትክልትና ፍራፍሬን ማዘውተር፣ የጨው መጠንን መቀነስ፣ ጣፋጭነት ያላቸውን ምግቦችን መተው፣ ከመጠን በላይ አለመወፈር። ውፍረት ሲጨምር በልብ የደም ማሰራጨት ተግባር ላይ ከፍተኛ ጫና ስለሚፈጥር ደም ወደ ሰውነት በቀላሉ ሊሰራጭ አይችልም። በቀን ውስጥ ቢያንስ ለ30 ደቂቃ ያህል በእግር መጓዝ ወይም በእግር የመጓዝን ልምድ ማዳበር ይኖርብናል። ውፍረት እየጨመረ ከሆነ ባለሙያን በማማከር የምክር አገልግሎት ማግኘት ይቻላል። ከደም ግፊትና ሕክምናው ጋር ተያይዞ የተሳሳቱ እምነቶችና አመለካከቶችን ማስወገድ። በሽታው መድኃኒቱን ይለምድብኛል ብሎ በማሰብ የታዘዘውን መድኃኒት አለመውሰድ፣ ጉዳት የሚያስከትለው የታችኛው ልኬት ብቻ ነው ብሎ ማሰብ፣ የደም ግፊት በሽታ በራስ ምታትና ማጅራት በማጨማደድ ብቻ ይታወቃል ብሎ ማሰብ። ከደም ግፊትና ሕክምናው ጋር የተያያዙ መፍትሄዎች ከጤና ባለሙያ ምክር ማግኘት፣ የደም ግፊትን የመለካት ባህሪን ማዳበር፣ ለደም ግፊት አጋላጭ ሁኔታዎችን ማስወገድ። ለምሳሌ ሶስቱ ነጮች ማለትም ጨው፣ ጮማ